ዳዊት እዚህ ጋር የሚናገረው ረግረግ ጭቃ የሚለው መከራና ስደት ወይንም ያልተመቸ አካባቢ ያልተመቸ ነገር ውስጥ እንዳለ ያመለክታል። ኢትዮጵያውያንና ኤርትራውያን ባላችሁበት ክልልና ባላችሁበት አገር ላይ ሆናችሁ እግዚአብሔርን የምትፈልጉ ሰዎች እግዚአብሔር አምላክ ዛሬ በቃሉ ይናገራችኋል። ካላችሁበት እግዚአብሔር ደጅ የሚያርጉት ጠናውት በችግር ውስጥ በመከራ ውስጥ በስደት ውስጥ እግዚአብሔር ምን ያልኩት አለ ፈለጉት ጠናውት እርሱም ዘንበል ታምራቱን ከሰራ በኋላ እግዚአብሔር መስራት የሚጠበቅበትን የጸሎትን መልስ ከመለሰ በኋላ ምን አለው? ምስጋና አለው። ኤፍታ ቲቪ ኤፍታ ቲቪ ኤፍታ ቲቪ። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምንቆያችሁ እንደምንሰነበታችሁልኝ ወንድማችሁ አገልጋይ ውድነህ ኃይለሚካኤል እባላለሁ። ዛሬ በፊታችሁ ከእግዚአብሔር ቃል የሆነ መዝሙር ምዕራፍ 40 ቁጥር 1 ላይ ያለው ጀምሮ አብረን የምናይ ይሆናል። መንፈስ ቅዱስ በልቤ ላይ ያሳሰበውን ቃል ላካፍላችሁ እወዳለሁ። በቅድሚያ እባካችሁ ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። አሁን ቀጥታ ወደ እግዚአብሔር ቃል እንሄዳለን። መዝሙር ምዕራፍ 40 ቁጥር 1 ጀምሮ እንደዚህ ይላል። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግ ጭቃም አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸናል። መዝሙር ምዕራፍ 40 ላይ ዳዊት እዚህ ጋር የሚናገረው ረግረግ ጭቃ የሚለው መከራና ስደት ወይንም ያልተመቸ አካባቢ ያልተመቸ ነገር ውስጥ እንዳለ ያመለክታል። ችግሮቹና መከራውን ከረግረግ ጭቃ ጋር አድርጎ ይዘዋል እና አረማመዴንም አጸና። ቆይቼ ግን የእግዚአብሔርን ደጅ ምን ያልኩት ጠናሁት አለ። በመከራ ውስጥ በስደት ውስጥ በጭንቀት ውስጥ ሆኖ እግዚአብሔርን ይፈልገው ነበረ። ወገኖቼ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ባላችሁበት ክልልና ባላችሁበት አገር ላይ ሆናችሁ እግዚአብሔርን የምትፈልጉ ሰዎች እግዚአብሔር አምላክ ዛሬ በቃሉ ይናገራችኋል። ካላችሁበት ከረግረግ ጭቃ ያወጣችኋል። ካልተመቻችሁ ስፍራ አውጣኝ ብላችሁ እየለመናችሁ ካላችሁበት ስፍራ እግዚአብሔር አምላክ ይታደጋችኋል፣ ያወጣችኋል። የሚገርም ቃል ነው። ምን አለ? ቆይቼ ያለ የእግዚአብሔርን ደጅ ምን ያልኩት ጠናሁት። በችግር ውስጥ በመከራ ውስጥ በስደት ውስጥ እግዚአብሔርን ምን ያልኩት አለ ፈለኩት፣ ጠናሁት፣ እርሱም ዘንበል አለልኝ አለ። ሉክ በጣም ወደው ቃል ነው። እግዚአብሔር አምላክ ቆይቶ እንደተገኘለት ይናገራል እዚህ ክፍል ላይ መዝሙር ምዕራፍ 40 ላይ ያለው እና እግዚአብሔር አምላክ ብዙ ጊዜ ሰዎችን የሚፈልገው በጸሎት ውስጥ የሚቆዩ ሰዎች፣ በጸሎት ውስጥ በችግር ውስጥ እግዚአብሔርን እየፈለጉ ያሉ ሰዎች ብዙ ጊዜ እግዚአብሔር አምላክ ይገለጥላቸዋል። ተስፋ ባለመቁረጥ ውስጥ ተስፋ ሳትቆርጡ በእግዚአብሔር ፊት የምትጮሁ ጩኸት እግዚአብሔር አምላክ ይመልስላችኋል። መከራችሁን ስደታችሁን እግዚአብሔር አምላክ ይሰብርላችኋል። ወገኖቼ አሁንም በየትኛውም አገር ላይ ሆናችሁ ይህን ቪዲዮ የምትከታተሉ ሰዎች በሙሉ እግዚአብሔር አምላክ ካላችሁበት ስደት ውስጥ ያስመልጣችኋል፣ ጩኸታችሁንም ይሰማል። ከጥፋት ጉድጓድ ከረግረግ ጭቃም አወጣኛል። መጀመሪያ እግዚአብሔርን ፈለገው። እግዚአብሔር ከተገለጠለት በኋላ ደግሞ ከረግረግ ጭቃ ውስጥ ምን ያደረገኝ? አወጣኛል፣ አረማመዴንም አጸናኝ፣ ጩኸቴንም ሰማኛል። እግዚአብሔር አምላክ በየቀኑ የምትለምኑትን ልመና ጠዋትና ማታ የምትጠይቁትን ጥያቄ በሙሉ ጌታ ኢየሱስ ክርስቶስ ይመልስላችኋል እና ከጥፋት ጉድጓድ ከረግረግ ጭቃም አወጣኝ፣ በድንጋይ ላይም አቆማቸው፣ አረማመዴንም አጸናኝ። መጀመሪያ ከረግረግ ጭቃ ካወጣው በኋላ በምን ላይ አቆመው? በድንጋይ ላይ። ድንጋይ የሚለው ከችግሩና ከመከራው ከወጣ በኋላ በተመቻቸና በተደላደለ ስፍራ ላይ አስቀመጠኝ ይላል። ከመከራው እስከ ስደት ውስጥ ካወጣ በኋላ ከረግረግ ጭቃ አወጣኝ፣ በአለት ላይም አቆመኝ፣ በድንጋይ ላይ አቆማችሁ ይላል እና ድንጋይ አለት የሚለው ቃል ደግሞ በጣም የተመቻቸ ነው። በስፒሪቹዋሊ ዓለም ላይ የተመቻቸ የሚመች ቦታ፣ ችግር የሌለበት አዲስ ስፍራ ይባላል እና በከፍታ ላይ ይላል። ረግረግ አይደለም፣ ያ ቦታ ከፍታ ነው። ስለዚህ በዛ ላይ ምን አደረጋቸው? አቆማቸው አለ። ሉክ መጀመሪያ ረግረግ ውስጥ ነው ያለው። ወገኖቼ አሁን በየትኛውም ክልል ውስጥ ሆናችሁ እየጸለያችሁ እግዚአብሔር የምትፈልጉ ሰዎች፣ በእግዚአብሔር ፊት ውስጥ ጸሎታችሁን ያስቀመጣችሁ ሰዎች እግዚአብሔር የተገለጠላችሁ ቀን መውጣት ካቃታችሁ ስፍራ ካወጣችሁ በኋላ የሚያስቀምጣችሁ በአለት ላይ ነው። ለዚህ ነው ሰይጣን ብዙ ጊዜ መጣና እግዚአብሔር እንደረሳችሁ፣ እግዚአብሔር ረስቶኛል፣ እግዚአብሔር አያውቀኝም፣ እግዚአብሔር ትቶኛል እንድትሉ ያደርጋችኋል ሰይጣን። ሁል ጊዜ በጸሎት እየቆያችሁ ሁል ጊዜ ትጸልያለሽ፣ ሁል ጊዜ ትጮሃለህ ይላል ሰይጣን። ነገር ግን በዛ ውስጥ ደግሞ የእግዚአብሔር ክንድ ይገለጠላችኋል።
እግዚአብሔር ክንዱን በእናንተ ላይ ያስቀምጣል። የሚገርማችሁ ነገር አረማመዴንም አጸና ካለ በኋላ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ያፍሩማል፣ በእግዚአብሔርም ይታመናሉ። አያችሁ፣ እግዚአብሔር ታምራቱን ከሰራ በኋላ እግዚአብሔር መስራት የሚጠበቅበትን የጸሎትን መልስ ከመለሰ በኋላ ምን አለው? ምስጋና አለው። እና ዳዊት የሚናገረው ምንድን ነው? ከችግሩ ውስጥ ካወጣኝ በኋላ ምን ያደረገኝ አለ? አዘመረኝ። አዲስ ዝማሬ በአንደበቴ ላይ አስቀመጠ። አዲስን ዝማሬ በአፌ ላይ አስቀመጠ ካለ በኋላ ለአምላካችንም ምስጋና በአፌ ጨመረ። ብዙዎች ምን ያደርጋሉ? ያያሉ ያፍራሉ። ወደቀ አይነሳም፣ ተጎሳቆለ፣ ሞተ ሲሉ ምን ያደርጋሉ? ምን ይሆናሉ? ያፍራሉ አለ። ሉክ ዛሬ ይሄ ነው መልእክቴ። እግዚአብሔር አምላክ ብዙዎች ትወርቂያለሽ፣ ብዙዎች ትወርቂያለህ ብሎ በሚዝቱብህ ሰዎች ፊት እግዚአብሔር አምላክ አዲስ ዝማሬ በአንደበታችሁ ላይ ያስቀምጣል። በአንደበታችሁ ላይ ማስቀመጥ ብቻ ሳይሆን ያሰምራችኋል፣ ያሰብካችኋል። ብዙዎች ትጎሳቆላላችሁ የሚሏችሁ በሙሉ ያፍራሉ። ማን ከእናንተ ጋር ስላለ? እግዚአብሔር ከእናንተ ጋር ስላለ። እግዚአብሔር ሲያዘምራችሁ፣ እግዚአብሔር ወደ አዲስ ምዕራፍ ሲያስገባችሁ፣ እግዚአብሔር አዲስ ዝማሬ በአንደበታችሁ ላይ ሲያስቀምጥ ብዙዎች ምን ያደርጋሉ? ያፍራሉ፣ ይዋረዳሉ። እግዚአብሔር ከእናንተ ጋር መኖሩንም ያያሉ። የሚገርማችሁ ነገር ያያሉ ያፍሩማሉ ካለ በኋላ በእግዚአብሔርም ይታመናሉ። ምን ሐሳባቸው ምን አድርገው ለውጠውት ቀይረውት እግዚአብሔር ካንተ ጋር እንዳለ እግዚአብሔር ካንቺ ጋር እንዳለ ያዩና በእግዚአብሔር ይታመናሉ ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። የሚገርም ቃል ነው። በጣም የምወደው ክፍል ነው። እዛው ደግሞ ቁጥር 6 ምዕራፍ 6 ቁጥር 9 ላይ እንደዚህ ይላል፣ እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። እግዚአብሔር ልመናዬን ምን አደረገ? ሰማኝ፣ ጸሎቴንም ተቀበለ። አቤት የኔ ጌታ! የሚገርም ነው። መዛኛው ምዕራፍ 40 ቁጥር 1 ላይ ምን አለ? ቆይቼ እግዚአብሔርም ደጅ ምን አልኩት? ጠናሁት፣ እርሱም ዘንበል አለልኝ አለ። ሌላው ቁጥር እዛው 6:10 ላይ እንደዚህ ይላል፣ ጠላቶቼ ሁሉ ያፍራሉ ይፈሩ፣ እጅግም ይጎሳቆሉ፣ ወደ ኋላቸው ይመለሱ፣ በፍጥነት ይፈሩ። ጸሎት ሲመለስ፣ የሚያሰቃያችሁ ሲመጣ፣ የሚታገላችሁ ሲመጣ መልስ ጠላትን የሚያጎሳቁል ይሆናል። ዳዊት እንደዚህ ነው ያለው፣ ይወርቃል ያሉኝ፣ ይቆስላል ያሉኝ፣ ይሰበራል ያሉኝ ሁሉ ምን ይበሉ? ወደ ኋላ ይመለሱ፣ በፍጥነት ይጎሳቆሏል። ወገኖቼ እግዚአብሔር ጸሎታችሁን ይሰማል። በእርግጥ ቢዘገይም መልሳችሁ ግን በኃይል ሲመለስ ለዘመናት ያስለቀሳችሁ፣ ለዘመናት ያጎሳቆላችሁ በሙሉ መሰበር ይጀምራል። ዛሬ እግዚአብሔር አምላክ ልመናችሁን ሰምቶታል። በዱባይ፣ በካናዳ፣ በኢትዮጵያ፣ በኤርትራ፣ በጀርመን፣ በስዊድን፣ በአሜሪካ በተለያየ አገር የምትከታተሉኝ ቅዱሳን በሙሉ ይሄ የእናንተ እግዚአብሔር አምላክ ልቤ ላይ ያስቀመጠው መንፈስ ቅዱስ ያከበደው ነው። እግዚአብሔር ጸሎታችሁን ተቀብሎታል። እግዚአብሔር ልመናችሁን ሰምቶታል። እግዚአብሔር ከጠላት ከከበባችሁ ከበባ አስመልጧችኋል። ከረግረግ ጭቃ አውጥቷችኋል። እግዚአብሔር ጠላቶቻችሁን ያጎሳቁላል። እግዚአብሔር ጠላቶቻችሁን ይበትናችኋል። 2019 እግዚአብሔር ከጉስቁልና የሚያወጣችሁ ምዕራፍ ይሆናል። 2019 በጌታ በኢየሱስም ጠላቶቻችሁ የሚጎሳቆሉበት ምዕራፍ ይሆናል። ጠላቶቻችሁ የሚያፍሩበት ምዕራፍ ይሆናል። እግዚአብሔር በጠላት ፊት ሞገስን ይሰጣችኋል። አይታችኋል። አንዳንዶቻችሁ እኮ ጠላት የሚያስጨንቃችሁ መልሳችሁ ሲፈጠን ነው። ሰይጣን ብዙ ጊዜ ሰዎች መልስ ሲፈጠን እንደዚህ ያደርጋል። እግዚአብሔር እንደተዋችሁ አድርጉ፣ እግዚአብሔር እንደረሳችሁ አድርጎ አይምሯችሁ ላይ የራሱ ሶፍትዌር ይጭነባችኋል። ከዛስ ከስፒሪቹዋሊ ውጪ ከመንፈስ ቅዱስ ውጪ ሰይጣን ያደርጋል። የዛን ጊዜ መልሳችሁ መዘግየት ይጀምራል። እግዚአብሔር አምላክ በችግር ውስጥ ሆናችሁ ስትፈልጉት፣ በመከራ ውስጥ ሆናችሁ ስትፈልጉት መልሳችሁን መፍጠን ይጀምራል። ዛሬ ለእናንተ ያለኝ መልእክት ይሄ ነው። እግዚአብሔር ጠላቶቻችሁን ያጎሳቁላል።
ጠላቶቻችሁ ፈጥነው ይጎሳቆሉ። ጠላቶቻችሁ እንደ ቅጠል ይርገፉ። ጠላቶቻችሁ ይሰበሩ። እግዚአብሔር ዛሬ በዚህ ቪዲዮ የምትከታተሉ ሰዎች በሙሉ እግዚአብሔር ክንዱን በእናንተ ላይ ዘረጋላችሁ። ጨለማው ለዘለዓለም የተሰበረ ይሁን። የአጋንንት መንጋ በሙሉ ከዙሪያችሁ ይበታል። እንዲሁም በጤናችሁ ምክንያት የምትሰቃዩ ጤና የለኝም መንቀሳቀስ አልቻልኩኝ የምትሉ ሰዎች ጠላት በአልጋችሁ ላይ ያላችሁ የሚያስጨንቃችሁ ተስፋ የሚያስቆርጣችሁ የመዳንን ተስፋ የሚያስቆርጣችሁ አትድኑም እዚሁ ናችሁ የሚላችሁ በጆሮአችሁ ሽቅ የሚል የአጋንንት ድምፅ ዛሬ በኢየሱስ ክርስቶስ የተሰበረ ይሁን። እንዲሁም አልጋ ላይ ሆናችሁ የምትጎሳቆሉ ሰዎች አጥንታችሁን የሚያም ከአልጋ መነሳት ያቃታችሁ በጌታ በኢየሱስ ስም አሁን ነፃ እንድትወጡ ጸልያለሁ። በኢየሱስ ክርስቶስ ስም ነፃ እንድትወጡ ጸልያለሁ። መራመድ የሚከለክላችሁ ግማሽ ከተራመዳችሁ በኋላ እግራችሁን የሚይዝ እስታክ የሚያደርግ በኢየሱስ ስም አሁን የተሰበረ ይሁን። የእግዚአብሔር ክንድ በእናንተ ላይ ይሁን። ጨለማው ለዘለዓለም የተሰበረ ይሁን። እንዲሁም በዚህ ቪዲዮ እየተከታተላችሁ መልሴ ዘገየ ብላችሁ የምታጉረመርሙ እግዚአብሔር አምላክ መልሳችሁን ያፍጠንላችሁ። ቆይቼ እግዚአብሔርን ደጅ ጠናሁት እንዳለ እርሱም ዘንበል አለልኝ እንዳለ እግዚአብሔር ፊቱን ወደ እናንተ ይመልስላችሁ፣ ዘንበል ይበልላችሁ። ጨለማ የተሰበረ ይሁን። የከበባችሁ ከበባ ይሰበር። የገባላችሁ ቃል የተፈጸመ ይሁን። አውሬው ለዘለዓለም ይታሰር። የጨለማ መንፈስ ይመታ። ራሳችሁን ደግሞ እንድታጠፉ የሚገፋፋችሁ ራሳችሁን እንድትገሉ የሚገፋፋችሁ ጨለማ የተሰበረ ይሁን። እግዚአብሔር ተስፋ ይሰጣችኋል። እግዚአብሔር የገባላችሁ ቃል ይፈጸማል። በቀጣይ ፕሮግራም እስከምንገናኝ ኤፍታ ቲቪ